ሰላም ሰላም ውድ ቤተሰቦቼ እንደምናችሁ። ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። ዛሬ ማሳያችሁ ይሄን የመሰለ ቆንጆ ሩዝ በስጋ እንዴት አድርጌ እንደሰራሁት አሁን አሳያችኋለሁ። እስከ መጨረሻው አብራችሁ ቆዩ። ለድምፅ ጥራቴ በጣም ይቅርታ፣ ጉንፋን ስለያዘኝ ነው እና በጣም ይቅርታ። እዚህ ጋር ስጋ ተለቅ ተለቅ አድርጌ ከትፌ አበስለዋለሁ አጥቤ። እንደዚህ አረፋ ሲሆን አረፋውን እናነሳዋለን። ያው ቆሻሻም ስለሚሆን ደሙ ምናምን ስለሚሆን እሱን ግፍፍ አድርገን ስናነሳው እሱ ጽድት ያለ ውሃ፣ ቆንጆ ውሃ መረቅ ይሰጠናል። እንደዚህ አድርጌ እንትን አደርገዋለሁ። ያው እንደዚህ እየበሰለ ነው። ስጋዬን አውጥቼ ትንሽዬ ውሃ ጨምሬ ቅርንፉድ፣ ቀረፋ፣ ሄል አድርጌ ጨምሬ ያለው ትንሽዬ ጨው ለሩዙ ጨምሬ ሩዛችንን ጨምረን ያው ሩዛችንን እናበስላለን። ሩዜን በጎን አስቀምጬ እዚህ ጋር ትንሽዬ ዘይት እጠቀማለሁ። ከዛ ሽንኩርታችንን በረጃጅሙ የከተፍኩትን ሽንኩርት ጨምርና እሱን አበስላለሁ። ያው እንደዚህ ሀፍ ከበሰለ በኋላ ቲማቲማችንን ከትፈን እሱን ተለቅ ተለቅ እያለ ከትፈን እሱን እንጨምራለን። ያው በጎን ሩዛችን በስሏል። ሩዜን እኔ ሁል ጊዜ አጠላለሁ፣ እንደ ፓስታ ነው የማጠላው ብዙ ጊዜ። እዚህ ጋር ስጋችንን ጨምርና አብረን እናበስለዋለን። ያው ኦልሬዲ ስጋው የበሰለም ቢሆን ቴስቱን እንዲይዝ የቲማቲሙ፣ የሽንኩርቱ፣ የቅመሞቹን ቴስት አብሮ እንዲይዝ አብረን እናበስለዋለን። እንዲህ የከደንን በደንብ አድርገን እንዲዋሃድ እናደርገዋለን። እዚህ ጋር ነጭ ሽንኩርትና ዝንጅብል ፍሬዘር ነበረኝ እሱን ነው የጨመርኩት። እዚህ ጋር ያው በጎን ደግሞ ሽንኩርት እኔ ሩዝ ከሰራ ሁልጊዜ ሽንኩርት ጠብሳለሁ። በጣም ነው የምወደው ከሩዝ ጋር ሽንኩርት ተጠብሶ እንደዚህ መጨመር ስለምወድ እሱን በጎን እየጠበስኩ ነው ያለው። እዚህ ጋር ያው አንድ ክሎር ወይም ማጂ ጨምራለሁ። እሱን እንደዚህ ካረኩ በኋላ የብራይኔ ቅመም አለኝ። ይቅርታ ከዚህ በፊት ልጆች ምን አይነት ነው የምትጠቀሚው ብለውኝ አልመለስኩላቸው፣ ማለት አላሳየዋቸውም። ሱፐር ማርኬት ሲሄድ ያው እየረሳው፣ ካርቶኑ ደግሞ እኔ የለኝም እንዳላሳያችሁ፣ ካርቶኑ የለኝም። ግን ካናዳ ላይ የምትኖሩ ኖፍሪስ፣ ፍሬሽኮ፣ ሎብሎስ ታገኙታላችሁ እና የህንዶች ሱቅ ላይ ታገኙታላችሁ። የብራይኔ ቅመም ተብሎ የብራይኔ ቅመም ብላችሁ ብትጠይቋቸው ታገኙታላችሁ። ለሩዝ በጣም ነው የሚያጣፍጠው መጠቀም። እሱን ገዝታችሁ ብትጠቀሙት በጣም ነው የሚያጣፍጥላችሁ ሩዛችሁን። እና ትንሽዬ ውሃ ጨምሬ በደንብ አድርጌ አበስለዋለሁ። ያው እንደዚህ በደንብ ካበሰልኩት በኋላ ቃሪያችንን እንደዚህ ቆረጥ ቆረጥ አድርጌ ቴስቱ ጥሩ እንዲያደርግልን ሞር ደግሞ እሱን ጨምራለሁ። ያው በጎን ሽንኩርቴንም እየጠበስኩ ነው ያለሁት።
እዚህ ጋር ዘቢብ በጣም ነው የምወደው። ዘቢብ ጨምርበታለሁ። ዘቢቡንም ከፈለጋችሁ መጥበስ ትችላላችሁ። እኔ ስጠብሰው ትንሽ ለጥርስ ደረቅ ስለሚያልብኝ ያዝ ስለሚል እንደዚሁ ከስጎይ ላይ ነው የምጨምረውና እንደዚህ ጨምራችሁ ማረግ ትችላላችሁ። የለውዝ አይነቶችንም መጨመር ትችላላችሁ። በጣም ነው ሞር የሚያጣፍጥላችሁ። እዚህ ጋር ሽንኩርቴ እንደዚህ በስሏል። ስጎይን ጨርሻለሁ። ሽንኩርቴም እንደዚህ በስሎልኝ ቆንጆ ሆኖ እንደዚህ ሳያርም ብራውን ሲሆን ጣዕሙ በጣም ቆንጆ ነው የሚሆነው። እንደዚህ ጠብሳችሁ ከላይ መነስነስ ትችላላችሁ። በጣም ነው የሚያጣፍጠው። ይኸው እንደዚህ አድርጌ አሁን አውጥቼዋለሁ። ሩዜን ያው ቀለም ፉድ ከለር አለኝ። እሱን ያው ለዲኮር እንዲያምር ለአይን ነው። እሱን እንደዛ አደርገዋለሁ። እንደዚህ ሀፋፍ እያደረኩኝ ስጎይንም ሩዜንም እያደረኩኝ ደረድረዋለሁ። ከላይ ወደ ላይ አደርግበታለሁ። በጣም ቆንጆ ስታወጡትም ያው በመሃል ሶሱም ስላለ ቆንጆ የሆነ የሩዝ አሰራር ነው። ልስልስ ያለ የምትወዱት ከሰላጣ ጋር በጣም ጤናማ የሆነ አሰራር ነው። እንደዚህ ሰርታችሁ ሞክሩ ትላለሁ። እንደዚህ አድርገን ከላይም ሩዛችንን እናደርጋለን። ይሄው እንደዚህ አድርጌ ጨርሻለሁ። እሳቴን በትንሿ ቀንሼ አድርጌበታለሁ። እስከ መጨረሻው አርጋችሁ ከታች ሙቀት እንዲሰማው ሽንኩርቴን ከላይ እንደዚህ ንስንስ አደርግና ክድና አረገዋለሁ። እሳቱን ግን እንዳታበዙበት፣ ለትንሽ ደቂቃ እንደዛ ታረጉታላችሁ። ይኸው እንደዚህ አድርጌ ለገበታ አቅርቤዋለሁ። በጣም የሚጣፍጥ ቆንጆ ጤናማ የሆነ አሰራር ነው። እንደምትወዱት ተስፋ አድርጋለሁ። ከሰላጣ ጋር ዮገርት ተጠቅማችሁ ቆንጆ ለራት ለምሳ የሚሆን ምርጥ ሩዝ አሰራር ነው። እንደምትወዱት ተስፋ አድርጋለሁ። ዛሬ ወደ እኔ ቻናል አዲስ የመጣችሁ ካላችሁ ፍቅር ተባላለሁ። ሰብስክራይብ እያደረጋችሁ የደወል ምልክት በመጫን ቤተሰብ እንሁን። የነበራችሁን ቤተሰቦቼ ላይክ፣ ኮሜንት፣ ሼር እያደረጋችሁ ሁልጊዜ አብሮነታችሁን የምታሳዩኝ እህት ወንድሞቼ እግዚአብሔር ያክብርልኝ እላለሁ። የዛሬ ቪዲዮ ይሄንን ይመስል ነበረ። ዳግም በሌላ ቪዲዮ እስከምንገናኝ መልካሙን ሁሉ ተመኘው። መልካም ጊዜ